ለአርቲስት ሱራፌል ተካ ወይም ደግሞ ብዙዎቻችን በመናቀው ስሙ ኩራባቸው ከሰው ለሰው ድራማ መኪና መግዛት ከቻላችሁ ነው። ከዛ ደግሞ 1 ሚሊዮን ብርም ለመቄዶንያ ይሰጣል ማለት ነው። ስለዚህ ምን ታስባላችሁ? ፖፑላር ኤሌክትሮኒክስ ዝግጁ ከሆናችሁ እንቀበላለን ይህ ቻሌንጅ የምትሉ ከሆነ ኮሜንት ላይ ትገቡና ማለት ነው ዝግጁ ነን ትላላችሁ። እኔና ፋሚሊዎቼም አብረን ለሱራፌል ተካ እና መቄዶንያ እናገዛቸዋለን ማለት ነው። እወዳቸዋለሁ። ቴንክ ዩ። በኢትዮጵያ ሶሻል ሚዲያ ታሪክ ውስጥ አዲስና ደፋር እንቅስቃሴ ተጀምሯል። ጨዋታው ተቀይሯል። ገንዘብ ለማግኘት የሚደረገው ሩጫ አሁን ክብርን ወደ መመለስ ተሸጋግሯል። የታሪኩ መነሻ አንጋፋው አርቲስት ሱራፌል ተካ ነው። በቅርቡ በአውቶቢስ ተራ አካባቢ በሚያሳዝን ሁኔታ ሲንከራተት የታየው ይህ የጥበብ ሰው የብዙዎችን አንጀት በላ። ይህንን የተመለከተው የቲክቶክ ኮከቡ አዶናይ ግን ማዘን ብቻ አልበቃውም። አንድ ኦፊሴላዊ የሆነ ከባድ ቻሌንጅ ይዞ ብቅ አለ። አዶናይ ፖፑላር ኤሌክትሪክስ ከተባለው የኤሌክትሮኒክስ አከፋፋይ ጋር ፊት ለፊት ተፋጠጠ። ድርጅቱ ገጹን ለሚያሳድግለት የገንዘብ ሽልማት አዘጋጅቶ ነበር። አዶናይ ግን ጠረጴዛውን መታ አድርጎ ተናገረ። እኔ ገጻችሁን በኢትዮጵያ ታሪክ ታይቶ በማይታወቅ ፍጥነት ከ500,000 አሳልፌ 1 ሚሊዮን 1 አደርሰዋለሁ። እናንተ ግን ይህ ሲሳካ ለእኔ የሚሰጠውን ሽልማት ትታችሁ ለአርቲስት ሱራፌል ዘመናዊ መኪና ትገዙለታላችሁ? ይህ ጥያቄ አይደለም። ይህ ለክብር የሚደረግ ዘመቻ ነው። የቲክቶክ መንደር በአንድ ድምፅ ተነስቷል። አርቲስቱ በአንድ ወቅት በቴዎድሮስ ገጸ ባህሪ ጀግንነትን እንዳስተማሩን፣ ዛሬ ደግሞ ወጣቱ ትውልድ ለእርሳቸው ውለታ ለመክፈል በ1 ሚሊዮን ሰራዊት ተሰልፏል። ይህ ዘመቻ ከተሳካ በአገራችን የሶሻል ሚዲያ ኢንፍሉዌንሰሮች ተጽዕኖ ኢንፍሉዌንስ ወደ አዲስ ምዕራፍ የሚሸጋገርበት ታሪካዊ ክስተት ይሆናል።